ስሚ፣ ምንም እንደምታስቢ ምንም ነገር ምንም የለም ብሩኬታው ምንም የለም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ እንግዲህ በጣም የምንወደው የምናደንቀው እሩሩ ወንድማችን ማስተር አብነት በከባድ ሁኔታ ላይ ይገኛልና የኢትዮጵያ ሕዝብ በሙሉ በማንኛውም እምነት ላይ ያላችሁ በጸሎታችሁ አስቡኝ ብሎ መልእክቱን አስተላልፏል ማለት ነው። ማስተር አብነት እንግዲህ ፈጣሪ ጨርሶ ይማርህ። አንተ የደጎች አባት እሩሩ ደግ አዛኝ ዘር ሃይማኖት የማትመርጥ ካለቀሰው ጋር አልቅሰህ ከተቸገረው ጋር ተቸግረህ ፈጥኖ ደራሹ ማለት ነው። እውነት እመቤቴ ድንግል ማርያም በምልጃዋ እሷ ተዳብስህና ምህረቱን ትላክልህ ነው የምለው። እኔ ሌላ ምንም የምለው ነገር የለም። የእውነት የሰው ልጅ ቆሞ ሲሄድ ሲራመድ ጤነኛ ነው የሚመስለው ግን እግዚአብሔር ምስክሬ ነው። ሰውነቱ እየመነመነ ህመሙን ድብቅ አድርጎ ሌሎችን ለማዳን የሚሮጥ ማስተር አብነት አላቅም ብቻ የነዛ የድሃዎች አምላክ ላንተ ይድረስልህ ነው የምለው። እኔ ቃላት የለኝም። ፈጣሪ ምህረቱን ይላክልክ። አሁንም እንደዚህ ተይዞ ደክሞ ለራሱ ሳይሆን የሚያስበው ማለት ነው ለተቸገሩ ሰዎች ነው የሚያስበው። እኔ ብር አያስፈልገኝም፣ ብር ለእኔ እንዳታሰቡ አስቡልኝ፣ ጸሎታችሁ ብቻ ነው የሚያስፈልገኝ አለ። እኔ በጣም የሚገርመኝ አላቅም ብቻ እና ሁላችንም በጸሎት እናስበው፣ ፈጣሪ ምህረቱን ይላክለት። ከዚህም በኋላ ብዙ የተቸገሩ ሰዎች ይጠብቁታል እና ጤናህን ሙሉ በሙሉ ይመልስልህ ነው የምለው ማስተርዬ። ሌላ ምንም የምለው ነገር የለም። የእውነት በጸሎት እናስበው ማስተር አብነትን ሁላችንም እና ወደሚቀጥለው ስሄድላችሁ እንግዲህ ጨረቃዋ ጅንኑ ማናት ልጅቷ? ባልጩት ነው ስሟ። ጭልፊት እናት ነው ያለት። ማን ነው ያለት? በእናታችሁ ስሟ ራሱ ጠፋብኝ። የሆነ ጠፋብኝ ስሟ። ሲጠራት ነበረ እታገኘሁ ነው እንደዛ መሰለኝ። ብቻ ታገኘው ይሁን ጭልፊት ይሁን ጭሎሎ ይሁን አላቅም። ለማንኛውም ምንድን ነው ሀይሚዬ የኔ ጨረቃ ማለት ነው፣ የኔ ታጋሽ፣ የኔ ድንቡሎ እቃ አይዞሽ። ቡራዬ አንቺ ነው፣ የትም አይሄድም፣ የትም አይሄድም። ምን ዝም ብለሽማ እንዳትለቂላት ለዝች። እንደውም እኔ እንደዛ ስትቆራፈድ ማለት ነው በጥፊ አጮለሻት ብታባሪያት መልካም ነበረ፣ መልካም ነበረ። የኔ ነው የኔ ነው የኔ ነው የኔ እቃ አደረግሽው እንደ አንቺ። ሲቀጥል ይሄ ነገር እኮ ባለፈው ተዘግቷል። የተዘጋ ነገር ቡራ ራሱ ማግኘት አልነበረብህም። የሚችል ልጅ ስሬስ ማግኘት የለብህም ነበር። አንድ ነገር ልንገራችሁ፣ የፍቅር ህይወት ከጀመራችሁ ትዳር ከጀመራችሁ ድሮ ከአሁኑ ሰው በፊት የነበረን ሰው ማግኘት አያስፈልግም። ካገኛችሁት ህይወታችሁን ነው የሚበጠብጣችሁ። ህይወታችሁን ብጥብጥ ነው የሚያደርገውና አዲስ ህይወት ስትጀምሩ ያኛውን ሰው ማለት ነው ማስገባት፣ ሴትም ሆነች ወንድ በዚህኛው አዲሱ ህይወታችሁ ላይ ማስገባት የለባችሁም። በፍጹም በፍጹም፣ ለደቂቃም ቢሆን ማለት ነው። እና ቡራ ታውቃለህ፣ ከዚህ በፊት ይሄ ነገር ተፈጥሮ ነበረ። ምስቅልቅላችሁን አውጥተዋለች ይች ልጅ። በዚህም ሆነ በዛ ተብሎ ይሄ ጉዳይ ተዘግቷል። ተዘግቶ እንደ አዲስ ግን መነሳት የለበትም። እንደ አዲስ ይችን ልጅ ማግኘት አልነበረብህም በፍጹም ማለት ነው፣ በፍጹም። ምክንያቱም አንተ ማጸዳው ነገር አለ፣ የሆነ ጽዳት ያስፈልገዋል እያልክ ነው ያለው። ሀይሚ ደግሞ ይሰማታል፣ ሴት ስለሆነች ማለት ነው። እኔ አሁን ሀይሚዬ አይዞሽ፣ ጠንክሪ፣ በርቺ፣ ምንም ነገር አይሰማሽ ምናምን ብላት ማለት ነው። ግን እኔ ራሴ ያውቀዋለሁ ምን አይነት ስሜት እንደሚሰማ ማለት ነው። ይሰማታል። ያንን እምላት ግን እኔ ማለት ነው በሁለታችሁ መሀል ክፍተት እንዳይፈጠር ነው። በቡራና በሀይሚዬ መሀል ክፍተት እንዳይፈጠር። ክፍተት ተፈጠረ ማለት ለዚች ልጅ ያመቻታል። ገባችሁ አይደለ? ያመቻታል። እና ሀይሚ አሁንም ቢሆን ተናደሽ ምናምን ቡራን ጥለሽ መሄድ የለብሽም።
ይዘሽ ጎትተሽ ይዘሽ መሄድ አለብሽ። ለእሷ ጥለሽ መሄድ አልነበረብሽም። ፈጽሞ መናደድሽን፣ ስሜታዊ መሆንሽን ለዝቺ ሽምብራ ማሳየት የለብሽም። እንዳታሳያት። ልክ ልኮን አጠጫት። እኔ ድሮ ነበርኩ አንቺ አዲስ ነሽ ስትልሽ በቃ እኔ ነኝ ምርጫው በያት። እኔ ነኝ ምርጫው። በአሁን ሰዓት አንቺን ሳይሆን እኔን ነው የሚፈልገው። አንቺ ስለማታስፈልጊው እኔ ስለማስፈልገው ከኔ ጋር እየኖረ ነው በያት። ምን ታመጣለች? ሲቀጥል ደግሞ ቡራ ምንድን ነው ያለችው ልጅቷ? ለእኔ ሌላ ነገር ትለኛለክ ከካሜራ ጀርባ፣ ካሜራ ላይ ደግሞ ሌላ ነገር ትላለክ። ለእኔ የምትለኝን ነገር ንገራት። ኧረ እባክሽ ምንድን ነው የሚነግረን? ቡራን ጠንቅቀን እናውቀዋለን። እኔ ቡራን አውቀዋለሁ። በነገራችን ላይ ቡራ በሀይሚዬ ላይ የተልከሰከሰ ስራ እንደማይሰራ እርግጠኛ ነኝ። 100%። አሁን ግን ይችን ልጅ ማግኘቱ ስህተት ነው። ምን ታመጣለች? አለማግኘት መብትህ ነው። እንደውም ስታገኛት ነው ህይወት የሚበጠበጠው። ከዚች ጋር ምንም የሚጸዳ ነገር ምንም ነገር የለም። ይሄ እንግዲህ ከሀይሚዬ ጋር ከአመት በላይ ሆኗቸዋል። አመት ቆይታ መታ ህይወትህን ለመበጥበጥ ስትጋጋጥ ቦታ መስጠት የለብህም አንተ ማለት ነው። ምንም ለዚች ማስረዳት አያስፈልግም። ሲቀጥል ማስረዳት የሚጸዳ ነገር ምናምን እዛው ትጸዳዳ፣ በቃ አለቀ። የራሷ ጉዳይ ነው። አንተ ማስተካከል ያለብህን ነገር አስተካክል። ከዚህ ጉድ በኋላ ግን አስደሳች ነገር አለ ይመስለኛል። አስደሳች ነገር አለ። እሱም ቡራ ሽማግሌ የሚልክበት ቀን ደርሷል ለሀይሚዬ። ግን ያም ነገር ቢሆንም ግን ቡራዬ ይች ልጅ ደግመህ አታምጣት። ሀይሚዬ ለደቂቃም ቢሆን መከፋት የለባትም፣ መናደድ የለባትም፣ መጨናነቅ የለባትም፣ መበጥበጥ የለባትም። ደስተኛ ሆና ነው ማየት የምንፈልገው እና ዛሬ አውርተህ ከጨረስክ ድጋሚ ግን በህይወትህ ላይ ይች ልጅ ማስገባት የለብህም ፈጽሞ። ያለፈ ነገር አልፏል። ለማስረዳት የሆነ ነገር ለማለት ምንም ማብራራት አያስፈልግም ማለት ነው። እና ሀይሚዬ ተረጋጊ፣ በቃ ልበልሽ፣ በቃ ተረጋጊና ይችን ልጅ ማለት ነው ልክ ልኳን አጠጫት። ምንም አታመጣም። አንቺ ቆንጆ ስለሆንሽ፣ አንቺ ስማርት ስለሆንሽ፣ አንቺ ብቁ ሴት ስለሆንሽ አንቺን መርጦ መጥቷል። በቃ መርጦ የመጣን ሰው ደግሞ አሜን ብሎ መቀበል የኛ ድርሻ ነው። አለቀ። ያመቶ ማለቃቀስ ምን አገባል? እና አሁን ቅድም ጥለሻቸው ሄድሽ። ጥለሽ መሄድ ሳይሆን ማለት ነው ና ብለሽ ጉትት አድርገሽ ቡራን ይዘሽው እልም ቤት አስገብተሽ ልክ ልኩን ብትነግሪው ይሻላል ማለት ነው፣ ለእሷ ጥለሽ ከምትሄጂ። ከዚህ በኋላ እንደዛ ነው ማድረግ ያለብሽ ሀይሚዬ። ብልጥ ሁኚ። የአንቺን ህይወት ለመደበላለቅ የሚሞክሩ ሰዎችን ማለት ነው ጥለሽላቸው መሄድ ሳይሆን ይዘሽ ስትሄጂ እርር ድብን ታደርጊያቸዋለሽ። እጅ እንዳሰጭ